አዲስ ሚውዚክ በቀጥታ ስርጭት ወደ እናንተ እየደረስን እንገኛለን። እስከ 8 ሰዓት ድረስ እንቆያለን። www.addismusic.net ዚኖ አዲስ ሚውዚክ ቲቪ ራዲዮ ሾው ፌስቡክ ላይቭ በተለያዩ አማራጮች ወደ እናንተ እንደርሳለን። እስከ 8 ሰዓት ድረስ ነው የምንቆየው። ኬርመን ፋሽን፣ ሸራተን አዲስ፣ ዲኤስቲቪ የፕሮግራማችን የክብር ስፖንሰሮችን ከልብ ነው የምናመሰግነው። ስቱዲዮ እንግዲህ ዛሬ ስቱዲዮ በሬዲዮ በሐሙስ የቀን ቅዱስ የመዝናኛ የመረጃ ድግስ ፕሮግራማችን እንግዲህ ወጣቱ ድምፃዊ ሮቤል ሚደቅሳን ጋብዘናል። ስቱዲዮችን እንኳን ደህና መጣ። እንኳን ደህና ቆያችሁ። የጠፍተ ነው እስከ ዛሬ ያስብላል። እንዴት አልበሙ ይሄን አልበም ይዞ የጠፋ ይሄን የመሰለ ስራ ይሄን የመሰለ ድምጽ ጥያቄ የሚፈጠር ወድሻል በደንብ እጅግ በጣም እንዴት አገኘው ግን ፊድባክ? ዋው ደስ ይላል። በባይ በጣም አሪፍ ፊድባክ ነው። እኔም ኤክስፔክት አላረኩም በዚህኛው ፍጥነት እንደዚህ ሰው ከራሱ ጋር ሪሌት አድርጎት ምናምን ደስ ይላል። በጣም ብዙዎች ወደውታል። በተለያዩ ሶሻል ሚዲያ ቪዲዮ ሲሰሩበት ምናምን በጣም ብዙ ተሰርቷል። ቲክቶክ ላይ እና በተለይ ፌስቡክ ላይ በጣም እኔ ከማን ጋር ነበረ ስናወራ የነበረው ከመውደድ ክብሩ ጋር ባለፈው ሳምንት ስላልበም አንዳንድ ነገሮችን እያወራን እንዴት ነው አልሰማሁም ማለት አይ ሮቤል ለማሰማት ቀጠሮ አስይዞን ከዛ በቃ ነገሮች በመሸዋወድ ነው እንትን ይሆን ነው አልኩት ያላገኘ ነው እና አንዳንድ ሙዚቃዎች ለየት ያለ አሬንጅመንት ለየት ያለ ሀሳብ ለየት ያለ ስታይሎች አሉት። እሱ ላይ እንዴት አመናችሁ? እንዴት ወሰናችሁ? አዎ ቢባይ አንድ 4 አመት ፈጅቷል አልበሙ መጀመሪያ ስንጀምረው እኔና ኤርሚ መጀመሪያ በቃ ኤም ያደረግነው ምን አይነት ነገር እንስራ ብለን ነው። ከዛ በቃ ሞር ኢትዮፒክ የሆነ ነገር ቢሆን ፍቅርን የምንገልጽበት ነገር ቢሆን ሚል ነገር አስቀመጠንና ከዛ ነው ትራኮቹን መስራት የጀመርነው። ሀሳቦቹን ኦልሬዲ ብሬንስቶርም አድርገን ጨርሰን ማለት ነው። ከዛ ያው እየጣልን ምናምን አንድ ወደ 40 ምናምን ዘፈን ሰርተን ነው ወረዳ 12 የተመረጡት ይመጫል 40 ዘፈን 43 ምናምን ዘፈን ተሰርቶ ከዛ ነው እየመረጠን ጁሪ ያደረግን ሰዎች እየጠራን ምናምን ከሰው ጋር ሪሌት ያደረጉትን እየመረጥን እንትናል። አሁን ያለንበት ጊዜ ካየክ 2018 እንኳን ከገባ ብዙ አልበሞች ለአድማጭ ደርሰዋል። እጅግ በጣም ብዙ አልበም። ግን እኔ ያደነኩት ነገር ምንድነው ሮቤል አሁን ከዚህ በፊት የምናውቃቸው ክነፍ ከናው እንደም ደግሞ ከዝናር ዜማዎች ጋራ ሲንግል ሙዚቃዎችን ሲለቅ ነው። በዚህ ሰዓት አወስነ አልበም መልቀቅ ማለት በጣም ጎብዝና ይጠይቃል እና እንደሚችል ሰው ነግሮት አይደለም ሮቤል ያወቀው መናገር አይጠበቅበትም። አሁን እሱን ማለት ነው በቃ ጊዜውን ጠብቆ የተለቀቀ አልበም ነው ለራሱ በቃ ከተሰማ ይሰማ የሚል አይነት ስሜት አይደል? ካልተሳሳትኩኝ ግን በደንብ ተደራሽ ሆናል። ያው ዝናር ዜማን ካነሳሽ ኦልሞስት ዛሬ ስንት አመት ነው ቲቪ ፋና ቴሌቪዥን ላይ ያለው ጋብዣቸው ነበር። የጥምቀት በዓል ፕሮግራም እና ከኤሌመንተሪ የመጡት ትንንሽ ናቸው እና አሁን አደገብ ሁሉም እና ያኔ ምን ብያቸው ለመሰለሽ በቃ ድሮ በውጭው ዓለም ላይ በጣም ፌመስ የሆኑ እንደ ኤንሲንክ እንደ ባክስትሪት ቦይስ ምናምን የተባሉ ቡድኖች አሉ። በባህሪም በምንም እርስ በርስ የሚግባቡ የሚቻቻሉ ለዓለም ደግሞ ተወዳጅ የሆኑ ሙዚቃዎችን የሰጡና በእንደሱ በአልበም ጠብቃቸዋለሁ ብያቸው ነበር። ምን ሆነ ዝናር ዜማ? ያው ቢባይ ጓደኝነታችን ምናምን አለ። ዲሲም የሚገርም አልበም እየሰራ ነው። አማንም እንደዛው ጨርሷል። ሁሉም የራሳቸውን እየሰሩ ነው። እንገናኛለን። ያውም በጣም በቃ የሚገርም አልበም ነው እየሰሩ ያሉት። ስለዚህ ሁሉም በሶሎ አልበም ሆኗል ማለት በሶሎ አልበም ሆኗል። በጣም አሪፍ። እሺ እንግዲህ አሁን ሙዚቃዎችን አልበሞችን ለ4 አመታት እንዳለን ከሆነ ለ4 አመታት ነው የሰራው። ብዙ ሙዚቃዎች ተጥለዋል ማለት ተጥለዋል ማለት ነገ ይሰራሉ ማለት ነው። ግን አሁን እዚህኛው ከደጃፍ የተሰኘው አልበም ላይ ከበራፍ የተሰኘው አልበም ላይ ራስ የሰራኸው ወይ ዜማ ወይ ግጥም ይኖራል? አዎ አንድ አለ ዜማ ብቻ እኔና ጋሽ ጸጋይ ደቦጭ ዲሲም የጻፈዋል ከቃል በላይ የምትለው እሷ የኔ ዜማ ነች። አዎ በጣም ደስ ይላል። በጣም አሪፍ። እንደው አሁን አልበሙ በዋሊያ ኢንተርቴይንመንት ዩቲዩብ ቻናል ላይ ነው የተለቀቀው። በሁሉም ዲጂታል ፕላትፎርሞች አሉ። እንደው በዚህ ደረጃ በአጭር ጊዜ ውስጥ ተቀባይነት ያገኘ እና ለየት ባለ አዘፋፈን ለየት ባለ ስታይል የመጣ
አልበም ነው። ሮቤልም ቆንጆ አድርጎ ተጫውቶታል ማለት እንችላለን። እንደው በቀጣይ ከዚህ አልበም ጋር በተያይዞ ያሉት ነገሮች ምን ምንድን ናቸው? በቀጣይ ብዙ 1-4 አካባቢ ወደ ኮንሰርት ፕሮሞተሮች ጋር አውርቻለሁ። እዚህም ያሉ ውጭም ያሉ ኮንሰርት አሉ። እሺ ምርቃት አለው ሪሊዝ እኔ አንድ ጭምጭምታ ሰምቻለሁ ለፋሲካ አካባቢ ምናምን ያኔ ኮንሰርት ይኖራል። በጣም ግን ሽርጉድ ጋር ከሽርጉድ ጋር በደንብ ነው እየሄደለ ያለው በደንብ ማለት ነው። ከዛም እንደዚህ እዚህ ትልቅ ያሰብነው እንደ ሪሊዝ ነገር አለ። ሁሉንም የማመሰግንበት አንድ ፕሮግራም ይኖራል በዚህ አንድ ወር ውስጥ። ኦልሬዲ በቃ ባንዶቹ ነው ኪሩቤል ምናምን አሜሪካ ስለሆኑ ነው ሁሉም እየተጠና ነው። ኦልሬዲ እየተጠና ነው። ከዛ በኋላ ግን ከሽርጉድ ጋር እንግዲህ እናዘጋጃለን። ያው የውጭም እንትኖች መተውልኛል በመናውሻዋን በኩል እዚህ ወደ እስራኤልም ምናምን። ከዛ ቀጥሎ ደግሞ ያው እንግዲህ ከእግዚአብሔር ጋር እንተናለን። እንደው ሮቤል እድለኛ ነው ማለት እንችላለን። በጣም እድለኛ ነው። ምን ተሰማ? አውይ በጣም ደስ ነው ያለኝ። ሰው ምን ይልሃል አሁን መንገድ ላይ ሲያገኝ የሰማ ሰው ምንድን ነው የሚልክ? አውይ በስማ እኔ ከኦልሞስት ከኔ አቅም በላይ ነው። አንዳንዶቹ እንደውም ዘፈኑን ከኔ የበለጠ ነው በቃ ሰምተውታል፣ የሚረዱታ በጣም ወሰዱት ለማለት ነው። በቃ ዲቴይል ነው የሚጽፉልኝ ነገር ምናምንና ሰው በዚህ ዲቴይል ተነክቶ እንትን ካለ ያው እንግዲህ ከዚህ በላይ እድለኛ ነኝ ብዬ ነው። አዎ ግን አሁን ይሄንን አልበም ይዞ መጥቶ ቀጣይ ላይ በጣም ሰቅሎታል ይሄንን አልበም እና ቆንጆ ነው። ለሱ በጣም ትልቅ እድል ነው የሚሆነው። ብዙ መስራት እንዳለበት ያሳየው። ምክንያቱም አድማጭ የሚጠብቀው ካንተ አንደኛ የሆነ ነገር ነው የሚሆንበት። በዚህ አንድ ወር ውስጥ ይኖራል ያለው ኢቨንት እንዴት የት ምን ሊሆን ይችላል ምናምን እሱን እያሰብኩት ገና ነው። እሱም መናገር ይቻላል ወይስ ኢቨንቶቹን ነው? አሁን በዚህ አንድ ወር ውስጥ ያለው ያልከው በዚህ አንድ ወር ውስጥ ይሄኛው ኢቨንት ነው የሚኖረው። የሪሊዝ የት ነው ታውቃል? እሱ አይ ቲንክ እነሱ ፕሮሞተሮቹ ናቸው። እንትን ኦልሬዲ የሴኪዩርድ የሆነ ቦታ አለ 100% ሳላ ለመናገር ነው። ኦልሬዲ ግን በቃ በዚህ በአንድ ወር ውስጥ ጥናት ምናምን ተጀምሯል። አዲስም ከኔ ጋር ኮላብ የሚያደርግ ትልቅም ዘፋኝ ይኖራል ከእግዚአብሔር ጋር። ያው ቤቢዬ እንግዲህ አንተ ጋር መጣና ደግሞ አስተዋውቃለሁ። በጣም አሪፍ ደስ ይለናል። በጣም ተስፋ ከምንጥልባቸው ሙዚቀኞች መካከል አንዱ ነውና እኛም በዚህ ደረጃ መምጣቱ በጣም ደስ ብሎናል። እንደው ይሄንን ፕሮግራም እያደመጡ ላሉ አሁን የአልበሙ መጠሪያ ሙዚቃ እንጋብዛለን። እንደው እንደ ከዚህ የሙዚቃ ስራዎች ውስጥ ለየት ያለ ሀሳብ እኔን ይናገራል ወይም ደግሞ የሆነ ነገር አለው የምትለው ሙዚቃ አለ? ኦፍ ኮርስ ነው። ብዙዎቹም ብሬንስቶርም አድርገናቸዋል ምናምን፣ ግን እንደ ቀልድ የምትል አንድ ዘፈን አለች። እሷ በጣም የምትገርም እንደ ቀልድ እሷ በጣም የምትገርም ስቶሪ ቴሊንግ ነች። ከኔም ጋር በተወሰነ ደረጃ እንትን ያላት ነች። እሷ በጣም መወዳት ዘፈን ነች። መጀመሪያ ነው ደግሞ የሚገርመው እሷን ስንሰራት እሷና ሀላሀ መሰብ ከዛ 40 ምናምን ዘፈኖች ሳትወድቅ መታ እዚህ ደርሳለችና በጣም ወዳት እሷ ነች። በጣም አሪፍ። እንደው በማጠቃለያ ያው ለተወሰነች ደቂቃ ነው የጋበዝነው ዛሬ። እኛም ፕሮግራማችን እንግዳ ዛሬ እንደውም ሁለት እንግዳ ስለመጣ በጣም እናመሰግናለን። በርታ፣ ወደነዋል፣ ሰውም ወዶታል። ሞር ደግሞ በዋላ ኢንተርቴይንመንት ዩቲዩብ ቻናል ላይ ገብታችሁ ሙሉ አልበሙን እንድታደምጡት ሳይሰለቻችሁ ሳይጎረብጣችሁ የምታደምጡት ቆንጆ አልበም ነው። እንደው በቀጣይም ከሱ ብዙ የምንጠብቅበት ወጣት ልጅ ነው። በማጠቃለያ የምታስተላልፈው መልእክት ካለ? በቃ ያው እናንተን መጀመሪያ አመሰግናለሁ ቤቢ። ከድሮ ጀምሮ ያው እኛን በሙዚቃ ስታበረታታን የነበርክና ሁሉንም ሙዚቀኛ በእኔም ዙሪያ ያሉትን ቤቢ በጣም አመሰግናለሁ። አንተን ትልቅ አክብሮት ነው ያለኝ ለአንተም። ያው ስላዳመጣችሁልኝ ሁላችሁንም ፌስቡክ ላይ ሁሉም ሶሻል ሚዲያ ላይ ያላችሁ ቲክቶከሮችም ምናምን በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ያው ተዝናኑበት አልበሙ ነው የምለው። በጣም አሪፍ። ሮቤል ሚደቅሳ አዲስ አልበሙ ከበራፍ በተሰኘው አልበሙ ስቱዲዮ ጋብዘነዋል። ኬርመንት ፋሽን፣ ሸራተን አዲስ፣ ዲኤስቲቪን የምናመሰግናለን። የአልበሙ መጠሪያ በሆነው ሙዚቃ ከበራፍ እንሰነባበታለን። እኛም ስለመጣህ እጅግ አድርገን እናመሰግናለን። ሙዚቃውን እንስማ፣ እኛም በዚሁ እንሰነባበት። የጣቢያችን ጄኤፍኤም 106.7 የመዝናኛ የመረጃ የቁም ነገር ፕሮግራሞች
ወደ እናንተ መድረሳቸውን ይቀጥላሉ። ከጄኤፍኤም ጋር እንድትሆኑ ጋበዝን። በሮቤል ሚደቅሳ ከበራፍ ተሰነባበትን። ሰላም፣ ፍቅር፣ አንድነት ለሀገራችን። ቻው።